የፋርስ ታሪክ ውስጥ በባለፈው ክፍል ስለ ቂሮስ መነሳት አይተን ነበርና የካምቢሲስ የግብፅ ወረራና ታላቁ ዳሪዮስ መነሳትን ነው ዛሬ የምናየው። የቂሮስ ታላቁ መሞት ለፋርስ ግዛት ትልቅ ፈተና ነበር። ልጁ ካምቢሲስ አባቱ የጀመረውን የማስፋፋት ስራ በመቀጠል አይኑን ወደ ጥንታዊቷ ግብፅ ይጥላል። ግብፅን ለመውረር ያስተዋል። ነገር ግን ከድል በኋላ የመጣው መስቀልቅል ግዛቱን ለውድቀት አቅርቦት ነበረ። ዛሬ በክፍል 3 ግብፅ እንዴት በፋርስ እጅ እንደወደቀችና ዳሪዮስ የተባለው ወጣት መኮንን ፋርስን ከውድቀት እንዴት እንደታደጋት እንመለከታለን። የግብፅ ወረራ የቂሮስ ልጅ ካምቢሲስ ሁለተኛ ካምቢሲስ ዘሰከንድ የሚባለው ፋርስን የዓለም ኃያል ለማድረግ ግብፅን መያዝ የግድ እንደሆነ ያምን ነበረ። እንዲሁም በግብፅ ፈርዖን ላይ የነበረውን የግል ቅሬታ ለጦርነቱ ሰበብ አደረገው። ከክርስቶስ ልደት በፊት 525 በፔሉሲየም ጦርነት ፋርስ ግብፅ እንዳደረገች ታሪክ እንደሚለው ካምቢሲስ ግብፃውያንን ለድመቶች ያላቸውን ቅዱስ አመለካከት ያውቅ ስለነበረ ወታደሮቹ ድመቶችን በጋሻቸው ላይ እንዲይዙ አድርጎ ነበረ። ግብፃውያኑም እንደ ቅዱስ የሚቆጥሯቸውን ድመቶችን ላለመጉዳት ሲሉ መዋጋት አቆሙ። በጦርነቱ ተሸነፉ። ግብፅ ለመጀመሪያ ጊዜ በፋርስ ቁጥጥር ስር ወደቀች። ካምቢሲስ ራሱን የግብፅ ፈርዖን ብሎ ሰየመ። ግብፅም አንዱ የፋርስ ግዛት ሆና ተቆጠረች። ከዚህ በኋላ ካምቢሲስ በግብፅ እያለ በፋርስ ፖለቲካ ውስጥ የስልጣን ሽኩቻ ተነሳ። በዚህ ምክንያት ቀውማታ የተባለ ጠንቋይ ወይም ደግሞ ካህን ራሱን የካምቢሲስ ወንድም አስመስሎ ስልጣኑን ተቆጣጠረ። ይህንን ሲሰማ ወደ ፋርስ እየተመለሰ ሳለ በድንገት መንገድ ላይ ይሞታል። በዚህ ወቅት ዳሪዮስ የተባለ የንጉሥ ዘበኛና የቤተሰብ ዘመድ የነበረ ወጣት መኮንን ከ6 ባልንጀሮቹ ጋር በመሆን አታላዩን ቀውማታን ገደለውና ስልጣኑን ተቆጣጠረ። በዚህ ምክንያት ታዲያ ዳሪዮስ አንደኛ ታላቁ ዳሪዮስ በመባል ንጉሥ ሆነ። በ522 መልበተ ክርስቶስ ንጉሥ ሆኖ ነገሰ። ይህ ታሪክ ዛሬም በታዋቂው የቤሂስቱን ጽሑፍ ላይ ቤሂስቱን ኢንስክሪፕሽን በሚባለው ማለት ነው በድንጋይ ላይ ተቀርጾ ይገኛል። ታላቁ ዳሪዮስ ታዲያ ስልጣን ላይ ከወጣ በኋላ ከነገሰ በኋላ የተለያዩ ማሻሻያዎች አድርጓል። ይህም ግዛቱ እጅግ ሰፊ ከመሆኑ የተነሳ በአንድ ማዕከል ብቻ ለመምራት አስቸጋሪ ነበር። እንዲሁም በየቦታው የሚነሱ አመጾችን ለማስቆም አዲስ መዋቅር ያስፈልገው ነበር። ስለዚህ ዳሪዮስ ግዛቱን በ20 ሰፋፊዎች ወይም ደግሞ ክፍለ ሀገራት ወይም ክፍለ ግዛት ከፈለ። እያንዳንዱ ክፍለ ሀገር በራሱ ገዢ ወይም ደግሞ ሳትራፕ እንዲመራ አደረገ። ወጥ የሆነ የወርቅ እና የብር ገንዘብን አዘጋጀ። ከዚህ በተጨማሪ ከ2500 ኪሎ ሜትር የሚረዝም ንጉሳዊ መንገድ ሮያል ሮድ የሚባል ማለት ነው አዘጋጀ ወይም ገነባ። ሌላ ያደረገው ነገር ምንድነው? የፖስታ አገልግሎት ነው። በዝናብ እንዲሆን በበረዶ እንዲሆን በሌሊት እንዲሆን መልእክተኞች ጉዟቸውን አያውቁም ነበረ። ይህም እንግዲህ ፈጣን የፈረስ ፖስታ ስርዓትን መሰረተ። የፋርስ ህዝቦችና የግዛቶች መሰብሰቢያ የምትሆን ፐርሴፖሊስ የተባለችውን አስደናቂ ከተማ ገነባና መሰብሰቢያ ሆነች። ፋርስ በዓለም ታሪክ የመጀመሪያው የተደራጀና የተማከለ ቢሮክራሲ ያላት ግዛት ነች ማለት ነው። ንግድና ግንኙነትን በከፍተኛ ሁኔታ ጨመረ። በስተመጨረሻም እንግዲህ ማጠቃለያውን ስናይ ዳሪዮስ ፋርስን ወደ ወርቃማው ዘመን አሸጋግሯታል። አሁን ፋርስ ከህንድ እስከ አውሮፓ የምትዘረጋ ግዙፍ ኃይል ሆናለች። ነገር ግን ዳሪዮስ አይኑን ወደ ምዕራብ ወደ ግሪኮች ሲጥል እንመለከታለን። ታላቁ ዳሪዮስ ግዛቱን እስከ ህንድና አውሮፓ ድረስ አስፋፍቷል። ነገር ግን በምዕራብ በኩል በዛሬዋ ቱርክ የሚገኙ ትናንሽ የግሪክ ከተሞች አመፅ በመጀመር የፋርስን የበላይነት ተፈታተኑ። ይህ ግጭት ለዘመናት የሚቆይና የዓለምን ታሪክ አቅጣጫ የሚቀይር የታላላቅ ጦርነቶች መጀመሪያ ነበር። ዛሬ በክፍል 4 ላይ በማራቶን ሜዳ ላይ ምን ተከሰተ፣ ዳሪዮስስ ለምን ግሪክን መውረር ፈለገ የሚለውን እንመለከታለን። በጦርነቱ ምክንያት የአዮኒያ አመፅ የሚባለውን እንመለከት። ከ499 እስከ 493 ከመልዕልተ ክርስቶስ ድረስ የተካሄደ ነው። በፋርስ ግዛት ስር የነበሩ የግሪክ ከተሞች አዮኒያ የሚባሉት ማለት ነው በፋርስ ገዢዎች ላይ አመፅን አስነሱ። አቴንስም ይህንን አመፅ በመደገፍ ለአማጽያኑ ጦርና እርዳታ በመላክ የፋርስን ከተማ ሰርዴስን አቃጠሉ። ይህም ዳሪዮስን ክፉኛ አስቆጣው። እንደውም ዳሪዮስ አንድ አገልጋዩን በየቀን ምግብ ሲበላ ጌታ ሆይ አቴናውያንን አስታውስ እንዲለው አዞታል። ከተማዋን መቃጠል ሁሉ እየሰማ ብስጭቱ እንዲጨምርና ስሜታዊ እንዲሆን እንዳይረሳቸው በማለት ማለት ነው አንድ ሰራተኛውን አገልጋዩን ምግብ ሲበላ እንዳስታውሰው አድርጓል ይባላል። ዳሪዮስ አመፁን ለማዳፈን ለአቴንስን በቀል ለመስጠትና መላ ግሪክን ለመቆጣጠር በ492 ከመልዕልተ ክርስቶስ ግዙፍ የባህር ኃይልና ሰራዊት አዘመተ። የፋርስ ጦር ብዙ የግሪክ ደሴቶችና ከተሞችን በቀላሉ ተቆጣጠረ። አቴንስ ግን ለፋርስ ለመገበር ፈቃደኛ አልሆነችም። በዚህ ምክንያት የማራቶን ጦርነት የሚባለው ከክርስቶስ ልደት በፊት በ490 ዓመተ ምህረት የማራቶን ጦርነት ተደረገ። ዳሪዮስ አቴንስን ለመግባትና
የቀድሞውን የግሪክ ንጉስ በስልጣን ላይ ለመመለስ ሰራዊቱን በማራቶን ባህር ዳርቻ ሰፈረ። በቁጥር የሚያንሱት የአቴንስ ተዋጊዎች ባልተጠበቀ ፍጥነትና ስልት በፋርስ ጦር ላይ ጥቃት ሰነዘሩ። የፋርስ ጦር ባልተጠበቀ ሁኔታ ተሸነፈ። አንድ የግሪክ ሯጭ ፊሊፒዴስ የሚባል የድሞ ዜና ለአቴንስ ለማድረስ 42 ኪሎ ሜትር ሩጦ እንደደረሰ አሸነፍን ብሎ መሞቱ ዛሬ ለምናውቀው የማራቶን ሩጫ መነሻ ሆነ። በጦርነቱ በመሸነፏ ፋርስ ለጊዜው ወደ እስያ ፈገፈገች። ይህ ሽንፈት ለዳሪዮስ እንዲቆረጥ ቢሆንም ለግሪኮች ግን ፋርስን ማሸነፍ ይቻላል የሚል ትልቅ ወኔ ሰጣቸው። ዳሪዮስ ለሁለተኛ ጊዜ ትልቅ ወረራ ለማድረግ እየተዘጋጀ ሳለ በግብጽ ውስጥ አመፅ ተነሳ። ይህንን ለማረጋጋት ሲዘጋጅ ከክርስቶስ ልደት በፊት በ486 ዓመተ ዓለም በድንገት ከዚህ ዓለም በሞት ተለየ። የዳሪዮስ ልጅ ጠርከሲስ የሚባለው ጠርከሲስ አንደኛ የአባቱን ዙፋን ወረሰ። ጠርከሲስ አባቱ የጀመረውን የግሪክ በቀል የመፈጸም ግዴታ እንዳለበት አመነ። ጠርከሲስ በታሪክ ታይቶ የማይታወቅ ግዙፍ ሰራዊት ከ100 ሺህ በላይ ተዋጊዎችን ማሰባሰብ ጀመረ። ማራቶን የፋርስን የበላይነት ሰብሮታል። ነገር ግን ጠርከሲስ የበቀል እንትን ይዞ እየመጣ ነው። በሚሊዮን የሚቆጠሩ ሰራዊቶችን በግሪክ መሬት ላይ ተደርድረው 300 ስፓርታውያን በፔርሞፒሊ ይጠብቁታል። በሚቀጥለው ክፍል 5 ጠርከሲስ እና የ300ዎቹ ስፓርታውያን ፍልሚያ ምን ይመስላል የሚለውን እንመለከታለን። አብራችሁን ቆዩ።